ይቺ በምስሉ ላይ የምትመለከቷት እህታችን በስደት ነው የምትገኘው። በጣም ነው ያሳዘነችኝ ወላሂ። በስደት ላይ ሆኖ የቤተሰብን ሞት መስማት በጣም እጅጉን ያሳዝናል። ማለት ያውም ደግሞ ልጅ ማለት ነውና ወጣት ልጇን አስራዎቹ ቤት የሚገኘውን ልጇን ነው ያጣችው። እና እስኪ እስከ መጨረሻው እንስማትና ከሷ የምንማረው ነገር አለ። በወንድሞቻችንም ሆነ ልጆቻችን ሊሆን ይችላሉ ስደት ላይ ጥለናቸው ስንመጣ እንግዲህ ብዙ የሚፈጠር ነገር አለና ብር እርጅኝ እንዳላትና ከዛን በኋላ ብር ካልሰጠሽኝ ብሎ ወደ ጦርነት ገብቶ ነው እንግዲህ የሞተባትና ከሷ አንደበት እስኪ ስሟት ማለት ነውና እሷንም አላህ እንዲሰብር አድርገው አድርጉላት። ቪዲዮውን እስከ መጨረሻው ስሙት። የዛላ በውጭ መስራት ጀመርኩኝ እየሰራሁኝ አንዳንድ ጊዜ ለልጆች እልካለሁኝ። አንዳንድ ጊዜ ደግሞ እንትን ምላትን ያው ብዙ ወጪ አወጣለሁ። አንዳንድ ደግሞ ብዙ ጊዜ ያው ብዙ ቋንቋ ስለማልችል የ3 ወር የ2 ወር ደግሞ መዲያሞች ይቀሙኛል። ከዛ ደግሞ እጃዛ ቤት ይጠራቀምብኛል። እንደዛ እያልኩ ደግሞ ትርፍ የምትኖረኝንም ወዲያ ሀገሬ እየላኩኝ 2017 ላይ ቦታ ገዛውባት ያቺን የላኳትን ብር ማለት ነው። ከዛ ልጁ ከአባቱ ጋር ነበር የሚኖረው። እንጀራ እናቱ አለመቸው ስትል ወጣ። ከዛ ወጥቶ ያኔ ነው ቦታውን እንዲገዛው ብር ማል ነበር የነበረ ብር ስጭኝ ሲለኝ ብር የለኝም አልኩ። እሺ አታልቅሽ። አሁን እኛ እኮ ልናግዝሽ ነው፣ ግን ምን እንደሆነ ታውቂያለሽ? መጀመሪያ ተረጋጊ፣ ወደ ራስሽ ተመለሺ። አንቺ የምትፈልጊውን ነገር ለማድረግ ከአንቺ መረጃ እንፈልጋለን። ለዛ ነው እንጂ ችግር የለም። አንቺ እናት ነሽ። በምንም አይነት መንገድ ልጅሽ እንኳን በህይወት ሳይኖር ቀርቶ አይደለም በህይወትም ብኖር እናግዝሻለን። ችግር የለም፣ የማገዝ ችግር የለብንም። ግን ከአንቺ መስማት ስላለብን ነው። ተረጋጊ። ከዛ ማስጪ ሲለኝ የለኝም ብር፣ አሁን ቦታ ገዝቻለሁኝ፣ ስራ ፈትቻለሁ፣ ስራ ልግባና ሰጣለሁ አልኩት። ከዛ 6 ወር ስራ ፈትቼ ተቀመጥኩኝ። ከዛ መስከረም ላይ ጠየቀኝ ብር። ስልክም ግዢልኝ ቤትም ተከራይልኝና የምበላውም ማመቻችልኝ የምበላውም ዝም ብዬ የት ምን ያለሁት ካለበለዛ ለህር ነው እዛ ጦርነቱ አለኝ። በወሎ ለህር ነው አለኝ። እዛ ሲለኝ አሁን 6 ወር ሆኖኛል ስራ ፈታው ምንም የለኝም፣ 1 ወር ብቻ ጠብቀኝና ስራ ገብቼ ሰጣለሁ ስለው እኔን ስለጠላሽ ነው እንጂ እንዴት ሰው ሀገር ይሄን ያህል እየሰራሽ የለኝም ትይኛለሽ አለ። እዛ ወዲያው በሳምንቱ ወሎ እጃለሁ ብሎ ደወለልኝ፣ ወዲያው ሞተ። አንቺ ፌስቡክ ላይ መቼ ነው ያየሽው? ቲክቶክ ላይ ነው ተናማደ የገባሁት። እስከ ዛሬ ቲክቶክ ተጠቃሚ አይደለሽም? እጠቀማለሁ ግን አዛ ሀዲያሉ ይጀምር ሁሌ ፌስቡክ ገባለሁ፣ ቲክቶክ ላይ ገባለሁ፣ ዩቲዩብ ገብቼ እንትን የፋኖቹን እንትን ተከታትያ ያለው በቃ ዛሬ የነገ የኔ ልጅ ነው እያልኩ ዝም ብዬ በጭንቀት ሁሌ ስፈልግ አጋጥሞኝ አያውቅም። ትናንት ነው ዝም ብዬ ድንገት ስክሮን እያደረኩ ሳይ አየሁት። ከዛ ለካ ልጅ ወዲያው እንደሄደ ኑሯል የሞተው። እሺ አንቺ የልጅሽ ፎቶና ከዚህ በፊት የልጅሽ ፎቶ አለሽ እህቴ? አዎ ከዚህ በፊት የልጅሽ ፎቶ አለ? አዎ። እሺ አሁንም የሞተው ፎቶ አለሽ? አዎ ቲክቶክ ላይ ነው ስክሪንሾት አድርጌ ያወረድኩት። እሺ ከዚህ በፊት ያለውን ፎቶና የልጅሽ ፎቶ ላኪልን ለነፂ። በዋትስአፕ ልካችሁላታል መሰለኝ። ከዚህ በፊት የራስሽ የልጅሽን ፎቶ ማለት ነው አንቺ ጋር ያለውን የልጅሽ ፎቶና የተለቀቀውን ላኪልን ከይቅርታ ጋር። እሺ እሺ አሁን አንቺ ፓስፖርት ምንም የለሽም? ምንም የለኝም፣ ምንም ነገር የለኝም። ብዙ ጊዜ ስራ የምፈታው ደግሞ ፓስፖርት ካለለሽ አይዲ ካለለሽ ይሉኛል። እዛ በዛ በቃ ብዙ ጊዜ ይቀመጣሉ ምናምን። በዛ ይቅርታ እንዴት አላሰራሽም? አላሰራውም። ሲሰራ በሰዓቱ ብር አልነበረኝም። 1000 ብር ነበረ እየሰራው የነበረው ስራ። ያንንም ወዲያ ሀገር እየላኩ ነበር ለልጆች። ገዛ አልነበረኝም፣ ማሰራት አልችልም። የእንትንሽ የቢሮሽ ስም ማን ይባላል? እኔ አላውቀውም። ልጅቷ ስሟ ሀዋ ነበረ የምትባለው። ያኔ እኛ ሳናቃት ፋቲያ ሁለት ምን ያላት አንዱ ሀዋ ነው፣ አንዱ ደግሞ ፋቲያ ነበር የምትባለው እኮ። አሁን እንዴት ነው አንቺ አሁን ከዚህ ሀገር ለመውጣት ፓስፖርት ይለሽ ምን ይለሽ ምን ይለሽ? ምን ማፈልጊው አልነበረ። እና አንቺ ማን እንደሆነሽ ነው አሁን እርግጠኛ? ቤተሰቡ መሞቱን የነገረሽ ማን ነው? ሁሉንም ቤተሰብ ደውዬ ጠይቄያለሁ። አባቱንም ጠየቅኩኝ፣ እህቶችንም ጠየቅኩ፣ ጓደኞችንም ጠየቅኩኝ።
ወርቅ 15 ቀን ሆኖታል አሉኝ እኮ። እሺ አንቺ ወርቅ 15 ቀን ሙሉ ቤተሰብሽ ጋር ደውልሽ አታውቂም ነበረ? እደውላለሁ እባካችሁ አገናኙኝ፣ እባካችሁ ከሄድኩበት መልሱልኝ እያልኩ ጠይቃቸዋለሁ። ግን እምቢ ብሎናል ነው የሚሉኝ እነሱ። ቀብረው ነው እንደዛ የሚሉኝ። አሁን ምን እንደምታረጊ ልንገርሽ ማሪ። ፎቶ የልጁን ፎቶ የድሮ ከሷ ጋር ያለውን ፎቶ አንና የተፖስተውን ፎቶ ላኩልን ከይቅርታ ጋር። እሺ ከዛ የቤተሰቦችሽን ስልክ ስጭን እንደውላለን። እሺ እሺ ተመስገን ፈጣሪ። ወይ ሳርዬ እሷ የገባችው በራሷ ስልክ ነው በአንቺ ስልክ? ኧረ በኔ ነው። ስለዚህ አንቺ በሷ ስልክ ለነፂ እንደላክሽላት በራሷ ስልክ የራሷን የልጇን ፎቶና የተፖስተውን ፎቶና የቤተሰብ ቁጥር ላኪልን። መሲ በእናትሽ አንድ ጊዜ ነይ ግቢ እንትን በይልን ደውይልን ስልክ ወደ ኢትዮጵያ ከይቅርታ ጋር መሰለኝ። መሲ ከቲክቶክ ወጥተሽ ዙረሽ ነይ ፌስቡክ ላይ ደርሰሽ መሲ ነይ ወደ ኢትዮጵያ ተደውልልን። በጣም ያሳዝናል። እኔ እንጃ ወላሂ እኔ በጣም ነው አንጀቴን የበላችኝና ስደት ላይ ሆና እንግዲህ ለልጆቿ ብላ ተሰዳ ከዛም የልጇን ሞት መስማት እጅግ በጣም ነው የሚሰቀጥጠውና አላህ Subhanahu Wa Ta'ala አላህ ይሰብርሽ። ልጁ ላይ መለስ ሄዷልና ያው እንግዲህ ብዙ እህቶቻችን ልጆቻቸውን ለቤተሰብ ጥለው ይመጣሉ። ነገር ግን ያው ቤተሰብም ሳያስብ ቀርቶ አይደለም፣ ግን ያው የአላህ Subhanahu Wa Ta'ala ቀድር ሆነና የሆነ ነገር ይፈጠራልና አሁን እቺ ልጅ ጻጻቱን ራሱ አትችለውም። አንደኛ ልጁ ብር ላኪልኝ ብር ሰጪኝ አባትዬ ከማንድ ነው ያልተስማማበት ያለችው ማለት ነውና ከእናትየው ጋር እንዳልተስማማ ነበርና ብር ሰጪኝ ተከራይቼ ልኖር እያላት ነበረ። ያንን ግን ሳታደርግ ቀረች። እሷም ስራ አታ ተቸግራ ነው። ያንን ደግሞ ልጁ ወጣት ስለሆነ ሊረዳት አልቻለም። በቃ ሂዶ ጦርነት ላይ ገባ። በዛ መሀል ደግሞ ልጁ ሊገደል ወይም ሊሞትባት ቻለና በጣም ነው የሚያሳዝነው እንደ አይነት ነገር ስደት ላይ ሆኖ መስማትና ከእንደ አይነት የቤተሰብን መከራ የቤተሰብን ሞት ስደት ላይ ሆኖ እንደመስማት ወላሂ በጣም የሚያሳዝን ነገር የለምና ከእንደ አይነት ነገር አላህ ይጠብቀን በሉ። አላህ ይጠብቃችሁ ላይ እህቶቼ ማለት ነውና ማለት በሰው ላይ ሲሆን ቀላል ሊመስለን ይችላል፣ ግን ራሳችሁን አድርጋችሁ ስትፈርዱት በጣም ከባድ ነውና እቺ እህታችን እኔ በጣም ነው ያሳዘነችኝ። ለምን እንደሆነ አላውቅም። በጣም ነው አንጀቴን የበላችኝና በጣም ስቅስቅ ብላ ስታለቅስ እና ነሳሪ ደግሞ እናላቅስሽ በቃ የት ነው ያለሽው ይውጣልሽ ከሰው ጋር ሆነሽ ይያሏት በጣም እያለቀሰች ነበርና በጣም ነው እጅግ ያሳዘነችኝ። ብቻ ስደት ላይ ሆኖ ከእንዲህ አይነት የቤተሰብ ሞት ከመስማት አላህ ይጠብቃችሁ። የሰማችሁም የሞትባችሁ ደግሞ አላህ ይዘናላቸው፣ አላህ የራህመቸው። እናንተንም አላህ ሶብሩን ትዕግስቱን አላህ ይስጣችሁና ያው እንግዲህ የሰው ልጅ በምን አይነት ሁኔታ ሊያልፍ እንደሚችል አይታወቅም። ኩሉ ነፍሲን ዛኢቀቱል መውት ነውና ያው ለኔ እንግዲህ ዛሬ አሳዘነኝ ብዬ እንትን ያልኩት ቪዲዮ ይሄ ነው። ለእናንተ ማጋራኋችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።